እንደምን እግዜር ሰማይ ቤት እንዴት ነው? እመጣለሁ ብለ ቆየህሳ ምን ነው? እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። ዓይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረትህ ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዜር ሀበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉ እልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ፣ እግዚኦ በሉ ሲባል እንባዬን የማፈስ፣ ሃሌሉያ ሲሉኝ በሳቅ ልብ የሚፈርስ፣ ምናምንቲ ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ። እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው። እኛማ የወለህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፊያ ደህና ናት በትሩ? እኛማ የወልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና በትሩን ያውሰን። እናልህ እግዜር ሆይ ከተስፋ ምድር ወደ ሌላ ተስፋ አለን እየኳተን፣ መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር መሻገር፣ ዱላህን ላክልን ብሎሃል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ? ሰላም ናት ወንጭፉ? እዛ ሳቅል ገዛ ጎልያድ ተራራ ጎልያድ ግዙፉ፣ እልፍ አላፍ ጎልያድ ከቦን ሲደነፋ፣ ወንጭፉን ጠቅልሎ ምነው ዳዊት ጠፋ ብሎሃል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታ ሆይ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዜር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ አገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዜር በናትህ፣ አረ እግዜር በናትህ በጭንቅ አማላጇ ባዘለህ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነህና ሙቀት ገደለና። እናልህ እግዜር ሆይ ማጠፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉ ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን። ተው የኛን ነገር
ሰማይ ቤት እንዴት ነው? ሔዋንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርምህ ግንዱንም አንክተው ለፍጥረታ አዳም ባይኑ ያገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። ሰውን ለማሳሳት ላይታች ማለት